ሰላም እንዴት ናችሁ? በረከት ክፍሌ እባላለሁ። የዳሽ ቢዝነስ ግሩፕ የሁለተኛ ዙር የሲሲቲቪ ካሜራ ሰልጣኝ ነበርኩ። በዛሬው ዕለት የምናየው እንግዲህ የአናሎግ ካሜራ እንዴት ኮንፊገር እንደምናደርግ። ሰላም እንዴት ናችሁ? እንግዲህ ሰሞኑን በነበረን የባንክ የሲሲቲቪ ካሜራ ፕሮጀክት ላይ ሆኜ ጠፍቻለሁ። በዚህ ፕሮጀክት ላይ አብረውን የሁለተኛ ዙር ሰልጣኞቻችን ተሳትፈዋል። ከተሳተፉ ሰልጣኞቻችን መካከል አንዱ የሆነው በረከት ክፍሌ ይዘንላችሁ መጥተናል። እስኪ ምን እንደሚል አብረን እንስማ። ሰላም እንዴት ናችሁ? በረከት ክፍሌ እባላለሁ። የዳሽ ቢዝነስ ግሩፕ የሁለተኛ ዙር የሲሲቲቪ ካሜራ ሰልጣኝ ነበርኩ። በዛሬው ዕለት የምናየው እንግዲህ የአናሎግ ካሜራ እንዴት ኮንፊገር እንደምናደርግ ከፒሲ ጋር ወይም ከዴስክቶፕ ጋር እንዴት ኮኔክት እንደምናደርግ ነው የምናየው። መጀመሪያ ላይ ስንከፍተው የሚያመጣልን ኢንተርፌስ ይሄንን ይመስላል። ይሄንን ሲመጣልን መጀመሪያ ላንጉዌጅ እንመርጣለን። ከዛ በኋላ የመረጥነውን እዚህ ጋር አፕላይ እናደርጋለን። እሺ ቀጣዩ ስቴፕ ምንድነው የሚያመጣልን? እዚህ ጋር ፓስወርድ ያመጣልናል። ፓስወርዳችንን እናስገባለን። ከዛ እዚህ ጋር ደግሞ ኮንፊርም ፓስወርድ ድጋሚ የላይ የሞላነውን ፓስወርድ እንሞላለን በካፒታል። ያው ሜቢ ያኔ መጀመሪያ የሞላው ስላለ እሱን እናስገባለን ማለት ነው። ፓስወርድ ሂንት ሜቢ ምናልባት ፓስወርዳችንን ብንረሳው ሪከቨር ለማድረግ የሆነ ሂንት እንሰጠዋለን። ለምሳሌ እዚህ ጋር እኔ የራሴን ሂንት እሰጠዋለሁ። እዚህ ጋር አንሎክ ፓተርን የሚለውን እናበራለን። ያ ምንድነው የሚጠቅመን? ማንኛውም ሰው ወደ ኮምፒውተራችን ወይ ወደ ካሜራው ቀጥታ እንዳይገባ በስልካችን ፓተርን እንደምንጠቀመው ማለት ነው። ከዛ እዚህ ጋር የፈለግነው ፓተርን እናስገባለን። ከዛ እዚህ ጋር አክቲቬት እንለዋለን። Dashi Business Group CCTV Camera Training Center